possible. ትሪያ ይጂ ምንድነው እቺ የምትለው? ምንድነው በልጁ የፈተነችው? ምንድነው እሷ ናት በልጁ የተፈተነችው እንጂ እሷ ናት እኮ 9 ወር ያለ ባሏ ከጎና ሳይሆንላት መከራዎችን ያለፈችው እኮ እሷ ናት። ምንድነው እዚህ ጋር መቀባጥሪ? የግዴታ እሷ ያለፈችውን ስሜትና እነዛን ከባድ ጊዜዎች አንቺ መቅመስ አለብሽ፣ አንቺ ጋር መድረስ አለበት ስሜቱን እንድታቂው። ምንድነው አብርሃም የሚፈተነው? 2 ደቂቃና 3-4 ደቂቃ አይቶ ነው የሚሄደው ልጁ አታይም ስላለችው አብርሃም በልጁ ተፈተነ? ምንድነው በልጁ የተፈተነው? ልጁን ፈተና ውስጥ ከተተው እንጂ ልጁ በአባትና በእናት ፍቅር እንክብካቤ እንዳያድግ ፈተና ውስጥ ከተተው እንጂ በተከበረ ትዳር ውስጥ ሰላምና ደስታ ባለበት መከባበርና በቃ መተሳሰብ ባለበት ቤተሰብ ውስጥ እንዳያድርግ አድርጎ ልጁን ፈተና ውስጥ ከተተው እንጂ ምንድነው አብርሃም ልጁን ለ2 ደቂቃና ለ3 ደቂቃ ስላላየው ፈተና ውስጥ የገባው? አንቺ ገና ለገና አብርሃምን ትወጂዋለሽ፣ አብርሃምን ትፈልጊዋለሽ እና አታሽቃጭ። መብትሽ ነው። አብርሃም ከአንቺ ጋር እንደፈለገ ይሁን፣ ያጣፍጥልሽ እናቴ። ከዛ ውጭ ግን በሆነ ነገር አገሽ አጉል ልወደድ ባይነት አጉል ልወደድ አይነት ነገር ሩታን መናገር ምናምን መብት የለሽ። ስሟን ባጠሪ እኮ ስሟን ከመጥራት ያልተናነሰ ንግግር ነው የተናገርሽው አይደል? በልጁ እንደፈተነችው ምንድነው አብርሃም በልጁ ተፈተነው? አንዳንድ ሰው ደግሞ ሲያሽቃብጥ ማለት ነው ጭንቅላት የለውም ጎበዝ። አጋጣሚዎችን ሁሉ መጠቀም ነው የሚፈልገው። በቃ እኔ ልጄን ይዛል መታልና አልገፋህም ምናምን ነገር። እኔ ከዚህ በፊት ምን አልኩኝ? ሄርሜላ ሁልጊዜ አጋጣሚዎቹን የምትጠቀመው ከሩታ የተሻለች ለአብርሃም አሳቢ እንደሆነች ለማሳየት እንጂ ከልቧ ለአብርሃም የምታስብ አይነት በቃ አብርሃም የሚፈልጋት አይነት ሴት ሆና አይደለም። ሲሪየስ የምሬን ነው የምላችሁ። ምክንያቱም ንግግሮቿ ያስታውቃል። ከመሬት ተነስቼ አይደለም የምላችሁ። አሁን አብርሃም ይሄን አራስ ልጅ ይዞ መጥቶ እንደው ሩታ ሰጣው ነይ አብረን እንሁን ተጋብተን ልጅን እያሳደግን ቢል እሺ ምትል ይመስላችኋል? በኋላ ነገ ልጁ እንደሚመለስ ስለምታውቅ እዚህ ጋር ተንከባካቢ አይነት አክት ታደርጋለች እንጂ ጥሎ እንዲመጣ አይደለ? ጥሎ መጥቶ ከሷ ጋር እንዲኖር አይደለ? እስከዛሬ ድረስ ግብግብ የሁሉ ዋጋ የምትከፍለው እንጂ ልጁን ይዞ መጥቶ ከሷ ጋር እንዲኖር አይደለም። አንቺ እዚህ ጋር አሁን የሚያስፈልገውን እንደ እናት ምናምን ነው። ኧረ ተይ 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 ተይ